ከባለፈው ቲዩቶሪያል ምን ያህል ስለ ንብረት አያያዝ አንደርስታንድ አረጋችሁት? ጤና ይስጥልኝ ውድ የቶሎ ዩቲዩብ ቻናል ቤተሰቦች፣ ዛሬ ጥያቄና መልስ ይዤ መጥቻለሁ። ሰብስክራይብ፣ ላይክ በማድረግ እስከ መጨረሻ ተከታተሉ። Questions and short explanations. How much do you know about inventory management? Let's question number 1. Suppose ABC company's warehouse 2400 pieces of paint that have not sold for 1 year. ABC የሚባል ድርጅት 2400 የሚሆኑ ቀለሞች ሳይሸጥ ለአንድ ዓመት አስቀምጧል ይላል። Which cost is increasing the most? A. Financing cost, B. Obsolescence cost, C. Storage cost, D. All of the above. ከዚህ የትኛው ነው ወጪ በጣም የሚጨምረው ይላል። ይህ ድርጅት ሳይሸጥ ስላስቀመጠ ለአንድ ዓመት። እስቲ አብረን እናያለን። ኤክስፕላኔሽን ማብራሪያ ነው። ፑር ኢንቬንተሪ ማኔጅመንት ካውስ ኮስትስ፣ ደካማ የቆጠራ አከናወን ለወጪ ምክንያት ይሆናል ይላል። ካሽ ኢዝ ታይድ አፕ ኢን ኢንቬንተሪ ኢንስቴድ ኦፍ ቢንግ ዩዝድ፣ ብሩ ቀለሙ ላይ ስለተቀመጠ። ፋይናንሲንግ ኮስት የሚባሉት ላቦር ኮስትስ፣ የሰራተኛ ደሞዝ፣ ሰፕላየር ኮስት፣ ሌላ ኦብሶለንሲ ኮስትስ ነው። ኤክስፓየርድ ጉድስ ቢካም አውትዴትድ ኦር ድራይ ቢዝነስ፣ ቀለሙ ሲበላሽ ማለት ነው። ይሄ ስቶሬጅ ኮስት፣ የመጋዘን ክራይ፣ ዌርሃውስ ሬንት፣ ኤሌክትሪሲቲ ኤንድ ዋተር። ስለዚህ መልሱ ምንድነው? ዲ ነው ማለት ነው። all of the above. Okay, question number 2. Which of the following can contribute to business instability? ቢዝነስ እንዳይረጋጋ የሚያደርጉት የትኛዎቹ ናቸው ይላል። A. suppliers problem, B. customers dissatisfaction, C. cash shortage, D. no documentation. የአቅርቦት ችግር፣ የከስተመር አለማስደሰት፣ ካሽ ሾርቴጅ የቀለም የብር እጥረት ወይም ደግሞ የካሽ እጥረት፣ የሰነድ አለማስቀመጥ ወይም ደግሞ አለመጻፍ። ኢ ኦል ኦፍ ዘ አባቭ ይላል። እስቲ የትኛው ነው መልስ የሚሆን የሚችለው? አብረን የምናየው ይሆናል። ማብራሪያ ነው። ሰፕላየርስ ፕሮብሌም፣ ሌት ፔይመንትስ፣ ዲክሪስ ሪሌሽንሺፕስ። የአቅርቦት ችግር ሲፈጠር ምንድነው የሚያቀርቡትና ድርጅቱ መሀል ጥሩ ሪሌሽንሺፕ ላይኖር ይችላል ማለት ነው። ከስተመር ዲሳቲስፋክሽን፣ ከስተመርስ ኖት ኒድ አውትዴት ኦፍ ጉድስ፣ የተበላሸ እቃ ከስተመሮች አይፈልጉም፣ ስለዚህ አይሸጥም ማለት ነው። ቢሸጥም ቅሬታ ሊፈጥር ይችላል። ኖ ዶክመንቴሽን፣ ጉድስ ሪሲቪንግ ኖት፣ ኖ ጉድስ ሪሲቪንግ ኖት ኤንድ ኖ ጉድስ ዲስፓች ኖት። ገቢ ወይም መቀበያ የሚደረግበትና ዲስፓች ወጪ የሚደረግበት ሰነድ ከሌለ ኖ ዶክመንቴሽን ይባላል ማለት ነው። ኢፍ ዚስ ሃፕን ፋይናንሻል ሪፖርትስ ሃቭ ኢረርስ፣ እነዚህ ችግሮች ከተፈጠሩ ሪፖርት ሲደረግ ስህተት ይፈጠራል ማለት ነው። ሌላ ኢንቬንተሪ ሉዝ ኢንክሪስስ፣ እቃ ሊጠፋ ይችላል። ቢጠፋ በምን ምክንያት እንደጠፋ አይታወቅም። ስቶክ ካውንትስ ኖት ኤግዛክት፣ ቆጠራም ሲከናወን እኩል ላይሆን ይችላል፣ ላይገጥም ይችላል ማለት ነው። Okay, question number 3. Which sequence correctly shows the impact of poor inventory management? A. higher costs, lower sales, lower profits, reduced profitability. C. lower sales, lower profits, higher costs, reduced profitability. C. higher costs, lower sales, reduced
probability and lowers profit? What's the answer? ለዛሬ ፕሮግራማችን የተዘጋጀው ይህንን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ቀጣይ በስቶክና በኢንቨስተር መካከል ያለው ልዩነት ምንድን ነው የሚለውን ይዤላችሁ እቀርባለሁ። እስከዛ